12ኛ ክፍል ውጤት አልመጣልኝም እና በቃ ያው ቤተሰብም ደበረው ምናምን በጣም በቃ ደብሯቸው ነበር። ከዛን በቃ ለምን ኮሌጅ አገባም ምናምን ተብዬ ኮሌጅ ገባሁ። ኮሌጅ ገብቼ ከዛም በኋላ 3 ዓመተኛው ላይ ግን ያው አቆምኩት። I dropped out because ሳስበውም በቃ ክላሱንም አልፈለኩትም ነበረ ጭራሽም ያው ምንም ፊቸሬን አላየሁበትም ለስራ ምሰራ መሰለኝ ነበር። ከዛ እስከ 3 ዓመት የሚቆዩት ግን because I have a friend ከሱ ጋር በቃ ያው በጣም ቤስት ስለሆነ አንድ ላይ ስለበቃ አንድ እንገባል አንድ ላይ ስለምንወጣ ነው እሱም ሲወጣ ነው የምወጣው። ከዛ ከ2 ዓመት በኋላ የራሴ ስራ ጀመርኩኝና በቃ እዚህ ምዛመላለ ስታርት አለችኝ እነሷን በዚህም በዛም ያልኩ በጣም 1 ዓመት ከምናምን ፈጀብኝ። ከአንድ ዓመት ውስጥ አንድ ትልቅ ክላይንት አገኘው። ያ ክላይንት በቃ ና ተብዬ እነሱ ኦፊስ ገባውና ኦኬ ስራ አለቃችን ትንሽ ጠብቀው 30 ደቂቃ ምናምን ጠብቀው ስራ ላይ ነው። እስከዛ ድረስ ሴክሬታሪ እያናገረችኝ ነበረ። what do you do ምናምን እንዴት ነው ምናምን ስራው እንዴት ነው እያለችኝ ነበረ። እያወራን የሆነ ሰዓት ላይ የት የተማርከው አለች። አውዝ ላይ እዚህ እንደዚህ ተማርኩኝ። በምን ነው የጨረስኩ አለችኝ። አይ አልጨረስኩም ማቋረጥኩት ስላት ሂዳት እንደዚህ ኩስትራ አለና ማለት አለችኝ። አይ አልጨረስኩም ምናምን ስላት እና የኛን ስራ ለአንተ ምናምን የምንሰጥ አለችኝ። አዳሞመንት ምንም አልመሰለኝም ነበር ግን አውዝ ላይ ኦኬ ችግር የለውም አልኩኝ። ከዛን ስራውን መጣ ሰውየውን አናገርኩት ምናምን እሷም እንደ ቀልድ ነው ያለችኝ። እንደ ቀልድ ነው ምናምን ብላ ነገረችኝ። አውዝ ላይ ኦኬ ችግር የለውም። ከወጣሁ በኋላ ግን አይ ቲንክ ከሁለት ቀን በኋላ ምናምን ነው ትንሽ ደበረኝ ሳስበው። እንዴት እንደዛ እባላለሁ? ምንም ስራውን ቢሆን እኮ እስካሁን ሰርቻለሁ። የመጣሁትም አለ አይደለ ሰው ስራዬን ስለሚፈልገው ነው እና እንደ ቀልድም አይባልም አይደለ አይ ዶንት ኖ ይባልም ይችላል አይ ዶንት ኖ ለኔ ፐርሰናል አድርጌ ሊሆን ይችላል ፐርሰናል ያው ግን እንዳሰፋ አልደበረኝና I've worked with like 500 ምናምን ፕለስ ሰዎች አምኖኝ ጠርቶኝ ነበር። ግን ያው አንዳንዴ you don't have to have a degree to do your work። አንዳንዴ ራሳችሁ የምትችሉት ነገር ይኖራል የሆነ ስኪል ይኖራችኋል ራሳችሁ አዳብራችሁት ከዛም በኋላ ወደ ስራ የምትለውጡት you don't have to have papers እና ስራ ላይም እንደዚህ ያጋጥማችኋል even if you're a dropout or not ለማይ ነው ቢሰርች። ስለዚህ ምንም ሪጀክሽን ቢመጣ don't take it አስቆማችሁ። ዲግሪ ቢኖራችሁም ባይኖራችሁም do your work።